አጋጣሚ ሆኖ የዮሐንስ ዘመን ያክፍሮቱ ዘመን የመጣው በቦሩ ላይ ጭፍጨፋ ያካሄደው 7 ጊዜ ነው ወሎ ላይ የዘመተው። እሱ እኮ ከትግራይ የመጣ እኮ ነው። ለምን ወሎ መርጦ እዛ አካባቢ ላይ 7 ጊዜ ዘመተበት? እስልምናውን ለማዳከም ሲል እዛ አካባቢ ነበር ያተኮረው። የሱ ዘመንና የጀማሉዲን አልአኒ ዘመን አንድ ሆነ በአጋጣሚ። ጀማሉዲን አልአኒ እንግዲህ ከ100 በላይ ድርሰት ደርሰዋል። በመቶ የሚቆጠር ደረሳ ነበራቸው። ስለዚህ ይህን እስልምና ለማጥፋት መጀመሪያ ያንን ሼክ ማጥፋት አለብኝ ብሎ ዘመተባቸው። 2 ዓመት ተኩል እኮ ጫካ ውስጥ ሆኖ ነው የተዋጉት ራያ ውስጥ ዘማን 2 ዓመት ተኩል። አጋጣሚ ዛሬኛ ፈለስቲኖች ድንጋይ እየሰበሰቡ ሲወረውሩ በእነሱ የጀመረ ይመስልናል። ያን ድንጋይ ወረራ እኮ የጀመረው በጀማሉዲን አልአኒ ነው እኮ። ጀማሉዲን አልአኒ በዘመናቸው ድንጋዩን ሐሪማቸው ውስጥ ደረሶቻቸው ጋር እየሰበሰቡ እሱ በመሳሪያ ሲመጣባቸው